አላህ ስትለምነው ይደሰታል። ዛሬ ጂኤስ ሰጥቻለሁ፣ ትላንትና ፎቅ ሰጥቼ ነበር፣ በቃ አይለም። ለምነኝ ነው። አላህ ሀብታም ነው። ሲሰጥ እንዲህ በማንኪያ አይደለም። አላህ ዘንድ ሀብታም የሆነ ጌታ ነው። ቢሰጥ ማልቅበት የሆነ ጌታ ነው አላህ። የሰው ልጅስ ሲለመን ይቆጣል። አላህ ሳይለመን ሲቀር አላህ ይቆጣል። መን ለም የስአልላህ የግደብ ዐለይህ ያሉ ነቢዩ ሰለላሁ ዐለይሂ ወሰለም። አላህን ማይለምን አላህ ይቆጣበታል። ወንድሞች አያችሁ፣ ምንም የፈለክ የመኪና አይነት ይኑርህ፣ አላህ በረካ ያርግልህ። አሚን በሏ። አላህ በረካ ያርግላችሁ። የፈለገ ይኑርህ፣ የህንፃ አይነት ይኑርህ፣ አላህን ከመለመን ግን እንዳትወስን። አላህ ነው። ድሃዎች ናችሁ፣ ከጃዮች ናችሁ ብሎ የነገረን ማን ነው? አላህ ነው። ያ አዩሃ ናስ፣ እናንተ ሰዎች ሆይ አንቱሙል ፉቀራኡ ኢለላህ፣ እናንተ ሁላችሁም ወደ አላህ ከጃዮች ድሃዎች ናችሁ። ወላሁ ሁወል ገኒዩል ሐሚድ፣ ከማንም ምንም አይፈልግ ሀብታን ምስጉን የተብቃቃ ማለት ማን ነው? አላህ ብቻ ነው። የሰው ልጅስ ወላሂ ከጃይ ነው። ገንዘቡን ላይ ድረስ ይሰጥህና የበይ ተመልካች ያረጋል፣ ወይ የበይ ተመልካች ያረግሻል፣ ያረገናል አይደል? ዶክተር ይሄን እንዳትበላ፣ ይሄን እንዳትበላ፣ ይሄን እንዳትበላ ይከለክላል። ታዲያ ሰው ከአላህ ከጃይ ነው አይደለም? አንድ አባት አሉ፣ ነግራቸዋለሁ ከዚህ በፊት አላቅም። እቺ ጮማ የምትባል ምግብ በጣም እወዳለሁ አሉ። ደሃውኜ መግዣ አጣው፣ ሳልበላት ቀረዋል። ሀብት ሲመጣ ደግሞ በሽታ መጥቶ ዶክተር ከለከለኝ፣ የዛኔ ማልበላዋትም አሉ። ከጃይ ነን ወላሂ። ስለዚህ አፊያን ትጠይቃለህ፣ ኸይር ነገር እንዲለግስ ትጠይቃለህ፣ አላህ ስለማያሳፍር። እዚህ አላህን ጭቅጭቅ ያ ረብ ብለን አላህን ልንማጸን ይገባል። ዱዓ ሙስተጃብ የሆነባቸው ነጥቦች ልናገርና ፕሮግራም ይልስካ። አላህ ዱዓን ሙስተጃብ ያደርጋል፣ ይቀበላል። ወቅቶቹ አዛን እንዳለ አንወዝን። አዛን ካለ በኋላ በአዛንና በኢቃማ መካከል የሚደረግ ዱዓ ምንድነው? ሙስተጃብ ነው አሉ ነብዩ አለይሂ ሰላቱ ወሰላም። ዱዓ አድርግ። ሱጁድ ላይ የሚደረገው ዱዓ ሙስተጃብ ነው። ዱዓ አድርጊ፣ እናድርግ። ከሰላት በኋላም ሁሉም በነፍሱ እጁን አንስቶ ዱዓ አድርግ፣ ሙስተጃብ ነው። ሌሊት ላይ የሚደረግ ዱዓ በተለይ ሌሊቱ 1/3 ሲቀር መጨረሻ ላይ ينزل ربنا إلى السماء الدنيا، ጌታችን አላህ ወደ ሰማይ ወደ ቅርቢቷ ሰማይ አላህ ይወርዳል። ግብዣ ያረጋል አላህ። ማን ነው የሚለምነኝ የምሰጠው? ማን ነው ማረኝ የሚለኝ የምምረው? ማን ነው ጠብቀኝ የሚለኝ የምጠብቀው? ይላል አላህ። ግብዣ ያረጋል አላህ። ያ ሰዓት እንነሳ። ጾመኞች ነን አይደል? ጾመኛ የሚያደርጉ ዱዓ ሙስተጃብ ነው። አድርግ ዱዓ። የዱዓ ወር ነው። ፊት ለፊታችን ደግሞ እየመጣ ነው። ምኑ? አሽረል አኺር። ያ ሰዓት ደግሞ አሽረል አኺር ላይ ደግሞ በጣም ዱዓ የሚደረግበት ነው። ለይለተል ቀድርም የሚጠረጠርበት በእነዚህ 10 ሌሊቶች ነው። አትቦዝን፣ አንቦዝን። ነቢዩ ሰለላሁ ዐለይሂ ወሰለም ኢዛ ደኸለ አሽረል አዋኺር አሕያ ለይለሁ፣ ሌሊቱን ሕያው ያደርጉታል። ወአይቀዘ አህለህ፣ ቤተሰቦቻቸውን ያነቃሉ። ወሸደል ሚዕዛር፣ ትጥቃቸውን ይታጠቃሉ። ሌሊቱን ሕያው ያደርጋሉ። ሕያው ነው የሚያደርጉት። በምን? በዚክር፣ በቁርአን፣ በዱዓ፣ በሰላት፣ በሰደቃ፣ በመልካም ነገር ሁሉ ኸይር ነቢዩ ሕያው ያደርጉታል። ቢላህ አለይኩም እነዚህ ውድ ሌሊት ናቸው። እንድረስ አንድረስ አናቅ። የሚቀጥለው መሰረተ ፊት ሰጠዋለ ይደርሳል የተባለ አለ? ማተብ የተመታለት አለ? ላ ማንም የለም። ስለዚህ እነዚህ ሌሊቶች እንዳያመልጡ፣ ባልባሌ ነገር እንዳናሳልፍ። ያቺ አረንጓዴ ማስቲካ ያኘክን ምናም ዳ ይቅርብን፣ በቃ ይቅርብን። ዱዓ ወቅት ነው። ያ ረብ እንበል፣ አላህን እንማጸነው፣ ጭንቀታችን ያስወግድልን። ትዳር የሌለ አለ እዚህ መሃል ብዙ አለ። ትዳር የሌለሽ አለሽ፣ ልጅ የሌለ አለ፣ ስራ የሌለ አለ፣ ቤት ኪራይ አለ። ያ ረብ በለው፣ ሀጃ ለምነው። አመታዊ ውሳኔ የሚወሰንበት ሌሊት ነው ለይለቱል ቀድር። ያ አላህ በለው፣ አላህን ለምነው፣ አያሳፍርም። በመልካም ነገር 10 ሌሊቶች እናሳልፍ። ዱንያ ላይ 1 ወር እንዲህ ካደረክ እንዲሰጣል ቢባል ሁላችንም ያኖር ሌሊት አይደለም 24 ሰዓት ቢባል ለመቆም እንሞክራለን።
አኺራ ሱብሃንአላህ والله እድል ነው ይህ ወር ላይ መገኘት يقول ابن الجوزي تالله لو قيل لأهل القبور لتمنوا يوما من رمضان بالله ينبኝ የቀብር ባልተቤቶች ተመኙ ቢባሉ ከረመዳን አንድች ቀን ይመኙ ነበር አንድች ቀን ምን ነው ባደረሰን ባጋጠመን ይሉ ነበር እኛ እዛ ውስጥ ነን ረመዳን ውስጥ ነን ስለዚህ እጃችን ናሳ ዱዓ አላህ የሚቀበልበት እነዚህ ሰዓቶችን ያ ረብ እንበል ሌላው ዱዓ ለወንድሞቻችን የምናደርገው ዱዓ ሙስተጃብ ሰለፎቹ ይባላል እንደው የሆነ ሐጃ ሲመጣባቸው የሚፈልጓትን ያቺን ሐጃ ለወንድሞቻቸው ዱዓ ያደርጉ ነበር ለምን በጎን ለነሱ እንዲሆንላቸው ሐዲሱን ተምረው ማለት ነው ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም دعوة المرء المسلم لأخيه بظاهر الغيب مستجابتنا عند مسلم بروكو لوندمو የሚያደርገው ዱዓ በኸይር ነገር ዱዓው ሙስተጃብ ነው አሉ عند رأسه ملك እሱ ላይ የተመደበ መላእክት አለ ሙወከል የተወከለ መላእክት كلما دعا لأخيه بخير ሁሌም ለወንድሙ ዱዓ ባደረገ ቁጥር በመልካም ነገር በመልካም ነው በመጥፎ ነገር ለወንድም ዱዓ አይደረግም በመልካም በኸይር ነገር ነው ሸር አላህ ይቀበል قال الملك መላእክቱ እንዲላል የተመደበው አሚን አው ለወንድም የጠየቀውን አላህ ይስጥ ወለከ بمثل ላንተም ለወንድም የጠየቀውን አላህ ይስጥ አያችሁ ላንተ ዱዓ የሚያደርገው ማን ነው መላእክቱ ታዲያ መላእክቱ ዱዓ አድርጎ አላህ አይቀበለው እንዴ الذين لا يعصون الله ما امرهم ويفعلون ما يؤمرون ስለዚህ እንደው እጃችንና ሰባ አላህ ወቅቱም የዱዓ ወቅት ነው አይደል እንደ ፍልስጤም ያሉት ወንድሞቻችን ነይተን እስቲ ዱዓ እናድርግላቸው እንደው ያ ረብ እርዳቸው ብለን ዱዓ እናድርግ እንደው ከጭንቀት ነጃ በላቸው የበላይነቱን ለነሱ አድርገው ድሉን ለነሱ አድርገው ብለን ዱዓ እናድርግ والله በረሃብ ያለቁ ነው ቦምብ ጥይት ነው እነሱ ላይ እኛ ኒዕማ ላይ ቁጭ ብለን እነሱ ጭንቀት ነው ያም ሆኖ ግን አልহামዱሊላህ ይላል ሸሂድነትን እየናፈቁ ይሄዳል እስቲ ዱዓ እናርግላቸው የወንድም ዱዓ አይደል ሙስተጃብ አይደል አሁ ከኛ በአካል ነው ራቁት والله በሐሳብ በጭንቀትም ውስጣችን ያሉት የነሱ ጉዳይ ካላሳሰበን ከነሱ አይደለንም ከሙስሊሞች አይደለንም እኮ አይደል من لم يهتم بأمر المسلمين فليس منهم የሙስሊሞች ጉዳይ አላሳሰበው ከነሱ አይደለም አሉ ነብዩ ሰለላሁ ዐለይሂ ወሰለም እንደ والله እናንሳ የኔ ልጅ ብትሆንስ እዛ ቦታ ላይ የኔ ሚስት ብትሆንስ የኔ ወንድም እናት እህት ቢሆንስ እስቲ እንዲህ ብለን እናስባ እኛ ደግሞ እስላማዊ ወንድማማቾች እህትማማቾች ነን ዘር ማይገድበን ድንበር ማይገድበን በከሊመቱ ላ ኢላሃ ኢላላህ የተሳሰብን በአላህ አንድነት ላይ ወንድማማቾች ነን ስለዚህ ነይተን ዱዓ እናድርግላቸው ሙስተጃብ ይሆናል የወንድም ዱዓ ነው ተጨንቀን ዱዓ እናድርግ والله ስማችንን አቁመኛል ግን ሙስሊም ወንድሞች ዓለም ላይ አለም ብለው ያስባል ዱዓ እናድርግላቸው ሙስተዒድ ነን ዱዓ እናድርግ ሙስተጃብ ነው ሌላው ሙስተጃብ የሆነው ዱዓ የተበዳይ ዱዓ ሙስተጃብ በደልን እንራቅ